ባለፈ ልታስገድለው ነበር አላዶና ዩቲ ባለፈ በጥይት ሲስታት በጣም ከባድ ነው። እኔ ሲጀምር እኔ ከዩቲ ጎን ነኝ። እኔ አባ ህፃን ነህ እንዴ? አባ ህፃን ነህ እንዴ? አጫውቻው አለኝ። ዋትስአፕ ማይ ፋሚሊ እንዴ ቆይታችኋል? እንዴ ከርማችኋል? እኔ በጣም ደህና ነኝ። ዛሬም እንደተለመደው እናንተም ፈታ ዘና ያደርጋሉ ብለን ያሰብናቸው ቪዲዮዎችን ሰብሰብ አድርገን ከች ብለን መጥተናል። እናንተም ሀሳብ አስተያየታችሁን ኮሜንት ስር መጻፋችሁን እንዳትረሱ። ለቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቪዲዮዎችን ተመልከቱ። አሁን ወደ ቪዲዮ። ባለፈ ልታስገድለው ነበር አላዶና ዩቲ ባለፈ በጥይት ሲስታት በጣም ከባድ ነው። እኔ ሲጀምር እኔ ከዩቲ ጎን ነኝ። እኔ በጣም አቤት ህዝብ እኮ እንዴት እንደሚያሽቃብጥ ስንቱ ተባላባቸው እኮ በእናትህ። ግን እነሱ ያሉበት ሁኔታ ደግሞ ሌላ ታሪክ ማለት ነው። ግን ይሄ ነገር አይደል ነው ማለት ይሄ ነገር ግን ሪል ነው ማለት ይሄ ነገር ከመሬት ተነስቶ ህዝቡ እንደዚህ ያለ አይደል ሁለት ጎሮስ ቢከተ ነገር ምናምን ነገር ነው ብዬ አላስብም። ለምሳሌ ያለ አይደል የሆነ ኮሽታ ባይኖር ኖሮ ወይም የሆነ አለመግባባት ነገር ባይኖር ኖሮ ህዝቡ እንደዚህ በቃ ለሁለት ጎራ ተከፍሎ ምናምን ነገር ሐሳቡን እንትን ይላል ብዬ አላስብም። እና ከመሬት የመጣ ነገር ነው ብዬ አላስብም እንደኔ በግሌ ማለት ነው። እና ህዝቡም የራሱ የሆነ እውነት አለው፣ እነሱም የራሳቸው የሆነ ጭውት ያላቸው ማለት ነው። ሶዛት እኔ 50-50 ነኝ። እኔ ቆንጆ እኔና አንቺ የሰፈር ሰው ሊለየ ሊሞክር ይችላል። እኔና አንቺ ግን ውሃና ቁሉ ቆርጥመን ቢሆን አብረን እንኖራለን። ፍቅር ማለት እንዲሁ አባ እድር ነው ትዳር ነው ይዛት የምትገባው። ቆሎ ቆርጥመን ያባት ቆሎ ካካው ሪል ትክክል ማለት ነው። ትክክል እንዴ ፍቅርና እንትን እኮ አንድ አይደለም። በነገራችን ላይ ማለት በፍቅሩ ሰዓት ምናምን ነገር በቃ ቆሎና እንትን ቆርጥመን አብረን እንኖራለን ምናምን ነገር ልትባባል ትችላለህ። ግን ወደ ሪያሊቲው ሲገባ ወደ ትዳር ወይ ወደ በቃ አለ አይደል እንትኑ ከፍ እያለ ሲሄድ ምናምን ነገር እቺ ቆሎ ምናምን ነገር በቃ ፊልም ላይ ብቻ ነው ያለችው። እና ይሄ ከሪያሊቲው በጣም እንትን ያለ ነገር ነው። ወይ አንቺ ያበዛሽ አልመሰለሽም? ምን አረጋች ደግሞ ትዳር እኮ ነሽ። ምንድነው ከማንም ጋር መገልፈጥ? ከማንም ጋር? አዎ ከማንም ጋር። እናቴን ነው ማን እናትሽ አልመሰለኝም። ሌባናት ልጇን አታምነው። እንዴት እንደዚህ ትላታለህ? በእናትህ ሰማለህ? ልጅ ያማረኝ መሀንነትን ተቀብዬ የምኖረው ትዳሬን ብዬ እንጂ ወጣ ብል ብዙ ፈላጊያለሁ። ደካማ ጎኑን መንከርጤ ምን አስፈለገው? ድንጋይ ሌባን ሌባ ካላልኩ አይገባም። ተውኝ በእናትህ። ምን አይነት ድድብ ነህ? እማዬ ወይዬ ልጄ አንቺ ድራማ አይቀርብሽ። እማዬ አሁን ቶሎ ነይ ናፍቆትሽ ሳይደፋኝ። ሄሎ ማዘር። ሄሎ የኔ ልጅ እንዴት ነህ? ማዘር ጠፋው አይደል? ደግሞ ከእናቱ ጋር ያለው እንትን እኮ በጣም የሚገርም ነው። ይሄ ፍቅሩ ምናምን ነገር ጠዋት ተደዋውላችኋል ነበር እንዴ? ወይ መደዋወል ካገኘኋት ራሱ ወር አለፈኝ። ወር ነው ያሉኝ? አይ እንደው ቤት ከሆንክ እንድታገናኘኝ ብዬ። አሁን ስራ ነኝ። በኋላ ወደ ጭራሽ ወር አያስቡ። ይሄ የሚገርም ከእናቴ ቤት ነው መመጣው። አንተን ማስረዳት አይጠበቅብኝም። እስኪ አንቺ ስልክሽ የኔ ፍቅር ለ10 ደቂቃ እንኳን ወይኔ ውርደት ደግሞ ስሚ ፖስት ፒሉን ማዋጥር ሻልሽ። ሄሎ ወይኔ ህመሙ ግን በጣም ከባድ ነው ለሱ። እናትሽ ቤት ሂጂና ዋጩ ሂጂ። ይሄ ትልቅ ውርደት ነው እንጂ እንደ ወንድ ወጣት ብቻ እኮ ነው መጋፋት የሚወድ። እዚህ ጋር እኔ የተረዳሁት አንድ የህይወት ትምህርት ላጋራችሁ ማለት ነው። ውሸታም ሰዎች ወይም ማስመሳይ ሰዎች እስከተወሰነ ጊዜ በቃ በጣም ፐርፌክት ሆነው ምናምን ሳይባነንባቸው ሊኖሩ ይችላሉ ምናምን ነገር ማለት ነው። ግን ፈጣሪ ያጋለጣቸው ቀን ግን ቅስማቸው ነው የሚሰበረው። ይሄ በጣም ትልቅ ትምህርት ነው የሚሆነን። አሪፍ አይዲያ ነው። መንታዎች ነን። እሱ ሲጋራ ያጨሳል፣ እኔ ሱስ ይዞኛል። እሱ ባጨሰው እሱ ይጎዳል ነገር። መንታዎች ነን። እኔ ብልጡ እሱ ጅሉ ነው። መንታዎች ነን። ተጥለን ነው የተገኘ ነው። መንታዎች ነን። አሁን አድገናል። አሁን እያየሽ ከሆነ እናታችን አለው ባያቸው መንታዎች ነን። እኔ ኤልያስ ክንዴ ስሆን እኔ ሚኪያስ በላይ እባላለሁ። መንታዎች ነን። እኔ አንተ ሽንቴን ይዘኛል አያዘ ሽንቴን ይዞኛል። መንታዎች ናቸው። እስቲ አንድ ላይ ሄዶ ነው የሚሸኑት ነገር ነው። ኧረ እባክሽ ደወለ በእናትሽ ምን ልበለው? አይ ፒካፕ ላይ ፒካፕ ላይ እኮ በእናታችሁ ስንቱን አፋቀረ መሰለህ። አባ ኮብለ እንዴ ለበን በረገድከው። ማሻአላህ አሪፍ
አባ ህፃን ነህ እንዴ? አባ ህፃን ነህ እንዴ? አጫውቹ አለኝ። አጫውቹ አለኝ። አልተመቸውም። እኛም አልተመቸንም። አባ ጭቃሽን ሆነ እንዴ? ወጣከኝ። አሬ በእናትሽ ሌላ እስካሁን አልገባሁም የነገርሽው ነገር እስካሁን አልሰመጠለትም። የተሻለ እስቲ አንዴ መጨረሻ። አባ ደነዝ ነህ እንዴ? እንዴት ቀጥይለት እየጠበቀሽ ነው። በቃ አለቀ። እናቴ አይገባውም ምንም። አባ ኧረ አባ ስልኩን አንሳላት። እዛኛው ጋር ሄድኩኝና አይሆንም እንዴ ለምን ተረግጠዋለህ? ሂድና ልኩን አሳየው። አናገርኩኝ። ኧረ አላናገረም። ተሳስቶ ገቢን አትቆጭም እንዴ? ገቢን አትቆጭም። ምንድን ነው? ማንን ነው የተናገሩ? እንዴት እኔን ይናገረኛል እያለ ነው እንግዲህ። ልኩን አሳየው። ሸሸ ወደኋላ ሸሸ። ምንድን ጉዳይ ነው? ሊዘርፉ ሌቦች ናቸው እያለ አይቶ ተረጋጋ እንጂ ተረጋጋ። መረጋጋትማ አለበት። በእጅ ሰበብ እንዳይሆንብህ ወንድሜ ተው። ቢመጣ ልኩን ነበር የሚያሳየው። ልኩን ነበር የሚነግረው። በቀን 3 ሊትር ውሃ መጠጣት ትዳራችሁ እንደሚያስተካክልላችሁ ታውቃላችሁ? እኔ 2 ሊትር ነው መጠጣው። ቶሎ ሽንታችሁ ስለሚመጣ የመጨቃጨቂያ ጊዜ አታገኙ። ዋው እቺ የሚገርም ቀመር ለባለ ትዳሮች ነው፣ ለሲንግሎች አይሆንም። እና በመጨረሻ አይነ ሊበራል። አዎ ዶክተር እግዚአብሔር ይስጥልኝ። እንደበራ በመጀመሪያ ማን ነው ማየት የምትፈልገው? እስቲ ነው ይሄ ለድሜ ለኮለች ላምባዲኒ ምርኩዜ ናት። ገራጎን ፊቷን እስከ ዛሬ አይቼው አላውቅም እና እሷን ነው ማየት የምፈልገው ዶክተር። አይዞህ አሁን ታያታለህ። አትቸኩል። ተነስ ያጫወት ሚስት እዛ ጋር። ኧረ ገራጎን ከእሷ ጋር ነው ገራጎን እሷ ናት። ና አቀፈኝ እንጂ እርግጠኛ ነኝ። አይዞህ እዚህ ጋር ከእሷ ጋር ነው የመጣው። ሰላም በላት። ጌታ በኢየሱስ ዶክተር የሆነ ነገር አድርግ። ኧረ በቃ ገላግለው እንዴ። እሷ አይደለችም ሌላ ናት። እየዞረብኝ ነው። ኧረ እየዞረበት ምንድን ነው ይመስለው። እዚህ ጋር ግን ማለት ነው አንድ ሀሳብ ለመስጠት ያህል የሰው ልጅ አይነ ስውር ነው እና የበረለት ጊዜ መጀመሪያ የሚያደርገው የመጀመሪያው ስራው ምን እንደሆነ ታውቃላችሁ? እስከዛ አይነ ስውር እያለ የሚጠቀምበትን ያቺ ምርኩዟን ነው የሚጥላት። የመጀመሪያ ስራው እንግዲህ አስቡት። ይሄ ተመሳሳይ ነው ከሱ ጋር። አለሞ ተኳሽ። አረ ፕሌሱ ደግሞ እንዴት አባቱ ያምራል። ድንጋዮቹ ምናምን ደስ አይሉ። አግኝተዋል። መሳሪያ ላልጨብጥ በሀገሬ ምሌ ነበር። ከስንት ሜትር ነው ያገኘው? ገና መልሼ በሀገሬ ጉዳይ መሳሪያ ነሳው። ቆይ ምንድን ነው የሚፈልጉት? ሜካፑን አይታችሁታል ግን እንዴት አባቱ እንደማያምር። ሽማግሌ ልክ እምቢ ብለሃል። በጉልበት ጠልፌ ወስዳታለሁ። እንኳን ወንድ ልጅ አይደል እንዴ ቆሙ እንዴ? ማንም ሲደፈር ቆሜ እንደማላይ አንተም ታውቀዋለህ። ቤት አስራት አስቀምጣ እናሳ ዝሆን ከአንበሳ ይልቅ ቁጫጭ ይፈራል ሲባል አልሰማህም መሰለኝ። ትክክል። የሚገርም ተረት ግን ማነው ዝሆኑ? ማነው አንበሳው? ማነው ቁጫጩ? ይሄን ነገር እስቲ ሐሳባችሁን ኮሜንት ስራ አስቀምጡ። ማን አባቱ እንደሆነ ወራጁ ራሱ እንዴት ጽድት እንዳላይታችሁታል። ይጠጣል በእርግጠኛ። ይሄ ሰው እየመጣልሽ ማንኛውም ለወሬ ነገር እንኳን እሷን ነው የሚፈልጋት ማለት ወንዱ አንበሳው እያለ እንዴት ይነካታል? እሷን ሞቷል። ከነካበትማ ሞቷል። ወን ያለው ድራማ ማለት ነው። እንደዚህ አይነት ሾርት ድራማዎች ሲሰሩ በጣም ኢነርጂ ይጠይቃሉ። ፕሌስ መረጥ አለ። ካራክተሮቹ ፐርፌክት መሆን አለባቸው ምናምን እና ያየሁት እዚህ ላይ ደግሞ እንዳለ ካራክተሮቹ ፐርፌክት ናቸው። ፕሌሱ የሌለ ጽድት ያለ ነው። ሲኒማቶግራፊው
አንደኛ በቃ 10 ከ10 የሰጠው ሾርት ፊልም ነው። እንግዲህ ፋሚሊዎቼ የዛሬ ቪዲዮዎች የተመለከታችሁትን ይመስሉ ነበረ። እንደወደዳችሁትም እርግጠኛ ነኝ። በቀጣይም ጽድት ያሉ ቪዲዮዎችን ሰብሰብ አድርገን ከች እስከምንል ድረስ ሰብስክራይብ እያደረጋችሁ ጠብቁን። ይመቻችሁ።